በትግራይ ክልል የሚገኙ የመንግስትና የባንክ ሰራተኞች ደሞዛቸው ላይ የተጣለውን የአንድ አምስተኛ መዋጮ ቁጣን ቀሰቀሰ። በትግራይ ክልል የሚገኙ የመንግስትና የባንክ ሰራተኞች በከፍተኛ ድንጋጤ ውስጥ ናቸው። ምክንያቱ ደግሞ ከሚያገኙት ወራዊ ገቢ ላይ 20 በመቶ ወይም አንድ አምስተኛው ለክልሉ መልሶ ግንባታ ወይም ለተለያዩ አስተዳደራዊ ጉዳዮች በሚል እንዲቀነስ መወሰኑ ነው። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ በትግራይ ክልል ሰማይ ስር አስደንጋጭ ዜና ተሰምቷል። ከጦርነት ማግስት መልሶ ማቋቋምና ሰላም ይናፍቅ የነበረው የትግራይ ህዝብ ዛሬ ደግሞ በአዲስ የአስተዳደር ውጥረትና በኢኮኖሚ ማዕበል ውስጥ ይገኛል። ትግራይ ክልል በቅርብ ጊዜ እየታየ ያለው የፖለቲካና የአስተዳደር ውጥረት ከኢኮኖሚያዊ ጭንቀት ጋር ተዳምሮ በህዝብ መካከል ከፍተኛ ስጋት እየፈጠረ ነው። በተለይም የመንግስትና የባንክ ሰራተኞች ደሞዛቸው ከሚያገኙት ገንዘብ ውስጥ አንድ አምስተኛው በግዴታ እንዲያዋጡ መጠየቃቸው ይህንን ውጥረት ከፍ አድርጎታል ተብሏል። ይህ እርምጃ በሰራተኞች ዘንድ እንደ ተጨማሪ የኢኮኖሚ ጫና ብቻ ሳይሆን እንደ አስተዳደራዊ ግፍና የመብት ጥሰት እየታየ ነው። ይህ መረጃ ጉልበት እንዲኖረው ለሁሉም እንዲሰራጭ ላይክ፣ ኮሜንት፣ ሰብስክራይብ እንድታደርጉት የእናንተን ቀና ትብብር እሻለሁ። ከተለያዩ ወገኖች በሚሰጡ መረጃ መሰረት በትግራይ ያለው አሁናዊ ሁኔታ ቀላል የደሞዝ ጉዳይ ብቻ አይደለም። ይልቁንም በክልሉ ውስጥ ያለው የአስተዳደር ድክመት፣ የፖለቲካ ክፍፍልና በህዝብ ዘንድ እየጨመረ ያለው የእምነት መፍረስ የሚያሳይ ምልክት ሆኗል የሚል ግምገማም እየተሰማ ነው። ከጦርነት በኋላ ወደ መደበኛ ህይወት ይመለሳል ተብሎ የተጠበቀው ክልሉ አሁን ደግሞ በአዲስ አይነት የፖለቲካና የኢኮኖሚ ጭንቀት ውስጥ መግባቱ ብዙዎችን እያሳሰበ ነው። በተለይም ሰራተኞች እንደሚናገሩት በዚህ የኑሮ ውድነት ዘመን የሚቀበሉት ደሞዝ ቤተሰብን ለማኖር እንኳን እንደማይበቃና በዚህ ሁኔታ ውስጥ 20 በመቶ ያህል ከደሞዛችን ላይ በግዴታ እንዲቀነስ መጠየቅ ፍትሐዊ አይደለም የሚል ቅሬታ እያሰሙ ነው። ሰራተኞች እንደሚሉት ይህ መዋጮ በፈቃደኝነት ላይ የተመሰረተ ሳይሆን በግዴታ የተጫነ ነው ብለዋል። ልጆቻችን መመገብ ባቃተን ወቅት እንዴት 20 በመቶ ደሞዛችንን እንቀነሳለን የሚል ጥያቄ የብዙዎችም ሆኗል። በአሁኑ ወቅት በክልሉ ያለው የዋጋ ንረት ሰማይ ነክቷል። የቤት ክራይ፣ የምግብ ዋጋ፣ የልጆች ትምህርት ክፍያና ሌሎቹ የቤተሰብ ወጪዎች በከፍተኛ ሁኔታ እየጨመሩ በመጡበት ጊዜ ይህ አይነቱ ግዴታ የሰራተኞችን ብስጭት እንደጨመረ ይገልጻል። ሌላው ይህንን ጉዳይ የበለጠ ያባባሰው በግልጽ አለመቅረቡ ነው። ሰራተኞችና ታዛቢዎች እንደሚጠይቁት ይህ ገንዘብ ለምን እንደሚሰበሰብ፣ ማን እንደሚያስተዳድረው፣ በምን አቅጣጫ እንደሚውልና ለምን በፍቃድ ሳይሆን በግዴታ እንዲከፈል እንደተወሰነ ግልጽ ምላሽ አልተሰጠንም ይላሉ። ይህ ደግሞ የህዝቡን ቁጣ ከፍ አድርጎ ከቀላል የደሞዝ ክርክር ወደ ሰፊ አመኔታ ችግር እየተለወጠ ነው የሚል ግምገማም እንዲሰጥ አድርጎታል። በሌላ በኩል በትግራይ በቅርቡ ጊዜ እየታየ ያለው የፖለቲካና የማህበራዊ ውጥረት እንደገና ወደ ቀውስ ሊያመራ ይችላል የሚል ስጋት እየተሰማ ነው። ከተሰጡ አስተያየቶች መሰረት በክልሉ ያለው ውጥረት የፖለቲካ ልዩነት ብቻ ሳይሆን ወደ አስተዳደራዊ መፍረስ፣ ወደ ህዝብ መከፋፈልና ወደ አዲስ ግጭት መግባት የሚያመራ አደገኛ አቅጣጫ መያዙን ተጠቅሷል። ስለዚህ የደሞዙ ጉዳይ በዚህ አጠቃላይ የፖለቲካና የአስተዳደር ቀውስ ውስጥ ተያይዞ መታየትም ጀምሯል። ብዙ ነዋሪዎች እና ታዛቢዎች እንደሚሉት የህዝቡ ቅሬታ በጊዜው ካልተሰማና መፍትሄ ካልተሰጠ በተቋማት ውስጥ የሞራል መቀነስ፣ በስራ ቦታ ውስጥ ውጥረት መጨመርና በህዝብ ዘንድ የአመኔታ ችግር ከፍ ሊል ይችላል ብለዋል። ይህ ደግሞ በመጨረሻም የክልሉን አጠቃላይ መረጋጋት ሊጎዳም ይችላል ተብሏል። በተለይም ከፍተኛ መከራ አሳልፎ የመጣውን የትግራይ ህዝብ ከእንግዲህ በኋላ የሚፈልገው ተጨማሪ ጫና ወይም ግጭት ሳይሆን ዘላቂ ሰላምና ግልጽ አስተዳደርና የህዝብን እምነት የሚመልስ መፍትሄ መሆኑ እየተገለጸ ነው። በአጠቃላይ በትግራይ የመንግስትና የባንክ ሰራተኞች ከደሞዛቸው አንድ አምስተኛ በግዴታ እንዲያዋጡ መጠየቃቸው የፈጠረው ቁጣ ከኢኮኖሚ ጉዳይ በላይ በክልሉ ውስጥ እየታየ ካለው የፖለቲካ ክፍፍል፣ የአስተዳደር ድክመትና የህዝብ እምነት መፍረስ ጋር ተያይዞ እየታየ ነው። ብዙዎቹ የሚጠይቁት አንድ ነገር ነው። ውሳኔዎች በግልጽ ይቅረቡ፣ በግዴታ ሳይሆን በፈቃደኝነት ይመሰረቱና ክልሉ ወደ አዲስ የቀውስ ሁኔታ እንዳይገባ ፈጣን ጥንቃቄ ያለው መፍትሄ እንዲሰጣቸው ጠይቀዋል። በትግራይ ከፍተኛ አመራሮች መካከል ያለው የሀሳብ መለያየት ወደ መሬት ወርዶ አስተዳደራዊ ስራዎችን እያሰናከለም ይገኛል። አንዱ ክፍል የወሰነው ሌላኛው የማይቀበልበት፣ አልፎም ተርፎም እንደ ሌላኛው ከዳተኛ ወይም ደካማ ብሎ የሚፈረጅበት ሁኔታም ተፈጥሯል። የፖለቲካ ተንታኞች እንደሚሉት በትግራይ ያለው ሁኔታ በአስቸኳይ መፍትሄ ካልተበጀለት ወደማይመለስ ቀውስ ሊያመራ እንደሚችልም እየተገለጸ ነው። ከዚህ ጋር በተያያዘ በትግራይ ክልል ዳግም የጦርነት ደመና እንዳያንዣብብና የንጹሃን ደም እንዳይፈስ የሚማጸን ትልቅ ሰላማዊ ሰልፍ በትግራይ ክልልና በመዲናችን አዲስ አበባ ሊካሄድ መሆኑ ተሰምቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይህ 20 በመቶ ደሞዝ ቅነሳ በትግራይ ያለውን ችግር ይፈታል ወይስ ያባብሰዋል? የአመራሮቹስ ክፍፍል በህዝቡ ላይ የሚያሳድረው ተጽዕኖ ምንድን ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያቀረብንላችሁ ዜና ይህንን ይመስላል። ሰላም ቆዩልን።